ክብደት በፍጥነት መቀነስ የማይፈልግ የለም። ይሄ ሁላችንም የምንስማማበት ነገር ነው። ነገር ግን ክብደትን በፍጥነት ከመቀነስ ጋር አብሮ የተያያዙ በጣም ብዙ ችግሮች አሉ። እነዚህን ችግሮች እነጋገራለን። እንዲሁም ደግሞ እውነት ክብደት የሚያስቀንሱ መድኃኒቶች አሉ ወይ? እንዲሁም ደግሞ ጉዳታቸውስ ምንድን ነው? ወይስ ደግሞ የሚያመጡት ከፍተኛ የጤና ቀውስ አለ ወይ? አንዳንድ እዚህ ጋር መናገር የምፈልገው ከመጀመራችን በፊት አንዳንድ ለክብደት መቀነሻ የሚጠቀሙ መድኃኒቶች ወይም ደግሞ ክብደትን በፍጥነት መቀነስ እስከ ሞት ድረስ የሚያደርስ ጉዳት አላቸው። ይህንን በሰፊው እንነጋገራለን። በደንብ አዳምጡ። ክብደት መቀነስ ብዙ ሰዎች የሚቸገሩበት ነገር ነው። ለዚህ ብዙ ሰዎች ስለሚቸገሩበት ወደ ተለያየ አቅጣጫ ይመለከታሉ። ክብደት ለመቀነስ ለምሳሌ የተለያዩ መድኃኒቶችን ይመለከታሉ። እነጋገራለን ስለነዚህ መድኃኒቶች። ነገር ግን ክብደት በፍጥነት መቀነስ የሚያመጣው ብዙ አይነት የጤና ቀውስ አለ። የመጀመሪያው ነገር ማወቅ ያለባችሁ ነገር ክብደት በምትቀንሱበት ጊዜ እየቀነሳችሁ ያላችሁት ስብ ብቻ አይደለም። ሰውነታችን ውስጥ የተለያዩ ነገሮች አሉ። ጡንቻዎች አሉ፣ ኤሌክትሮላይቶች አሉ፣ ውሃ ዋተር ለነበረ ውሃ የመሳሰሉ ነገሮች በውስጣችን ይገኛሉ። ለዚህ ክብደት በምትቀንሱበት ጊዜ እነዚህም ነገሮች አብረው ይቀንሳሉ። ለዚህ አንድ ሰው ክብደት በፍጥነት በሚቀንስበት ሰዓት አብሮት ምን ይቀንሳል? ስብ ብቻ አይደለም፣ እንደነገርኳችሁ አብሮ ሰውነት ውስጥ ያለው የፈሳሽ መጠን ይቀንሳል። ይሄ ደግሞ በቀላሉ ልትመለከቱት የሚገባ ነገር አይደለም። ምክንያቱም ሰውነታችን 70% እንደምናውቀው ፈሳሽ ነው። ከ65 እስከ 70% ያለው ማለት ነው። ለዚህ 70% ፈሳሽ ወይም ደግሞ 65% ፈሳሽ ያለው ሰውነት ፈሳሽ በሚቀንስበት ጊዜ የሚመጣ ጉዳት አለ። ከዛ ጋር አብሮ ተያይዞ ምን ይመጣል መሰላችሁ? ኤሌክትሮላይት የምንላቸው ነገሮች አሉ። ሶዲየም፣ ፖታሺየም፣ ማግኒዚየም የመሳሰሉ ነገሮች ማለት ነው። እነዚህ ደግሞ ለሰውነታችን ወይም ደግሞ ለኛ በስነ ስርዓት ፋንክሽን ለማድረግ እጅግ በጣም አስፈላጊ ናቸው። ለምሳሌ ፖታሺየም ቢዛባ፣ ለምሳሌ ሶዲየም ቢዛባ፣ ለምሳሌ ማግኒዚየም ቢዛባ የሰውነታችን ውስጥ የተለያዩ ነገሮች ይዛባሉ። የልብ ምት ሊዛባ ይችላል። የጡንቻ እንቅስቃሴ ሊዛባ ይችላል። የተለያዩ ነገሮች ስለሚዛቡ እንዲሁም ደግሞ ሌላ መናገር ያለብኝ የልብ ምት መዛባት ሊፈጥር ይችላል። ይሄ ደግሞ እስከ ሞት ድረስ የሚያደርስ ጉዳት ሊያመጣ ይችላል። አንድ መታወቅ ያለበት ነገር አለ። ብዙ ጥናቶች እንደሚያሳዩት ከሆነ ጡንቻ የምንለው ወይም ደግሞ የሰውነታችን ማስል ማሱ ወደፊት ምን ያህል ረጅም ዓመት ልንኖር እንችላለን የሚለውን ነገር በጣም 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 ይወስናል። ለዚህ ክብደት በፍጥነት በምትቀንሱበት ጊዜ ምን ይከሰታል? ይሄ ጡንቻ የምንለው ይወርዳል ማለት ነው። አብሮ ሉዝ ታደርጉታላችሁ። አንድ ሰው በጤናማ መልኩ መቀነስ ያለበት ክብደት ከ0.25 እስከ 1 ኪሎ ብቻ ነው በሳምንት ማለት ነው። ከዛ በላይ ከቀነሰ እጅግ ከፍተኛ የሆነ ጉዳት ይመጣል ማለት ነው። አሁን ላይ ብዙዎቻችሁ ሰምታችሁ ሊሆን ይችላል። ኦዜምፒክ ክብደት ይቀንሳል። ኦዜምፒክ እንደዚህ የተለያዩ ኢንፍሉዌንሰሮች ሲያወሩ ሰምታችኋል ስለ ኦዜምፒክ ምንድን ነው የሚለውን ነገር እጅግ በጣም ማወቅ ያስፈልጋል። ያለ ሐኪም ትዕዛዝ መወሰድ የሌለበት ነገር ነው። ስለ ኦዜምፒክ በደንብ አብራርቼ ልንገራችሁ። ኦዜምፒክ በውስጡ ምን ይዟል መሰላችሁ? በውስጡ ሴማግሉታይድ የምንለው ንጥረ ነገር ይዟል። ኦዜምፒክ ብራንድ ኔም ወይም ደግሞ የመድኃኒቱ የመሸጫ ስም ነው። በውስጡ ደግሞ ሴማግሉታይድ የምንለው ንጥረ ነገር ይዟል። ይሄ ዋናው መድኃኒት ነው ማለት ነው። ይሄ ሴማግሉታይድ የምንለው ንጥረ ነገር ደግሞ ምንድነው? ሰውነታችን ውስጥ የሚመረት GLP-1 የምንለው ንጥረ ነገር አለ። ምግብ ከበላን በኋላ ምግብ እንደበላንና እንደጠገብን ሲሰማን የዛኔ የሚመነጭ ነው። ሰውነታችንን በቃ ይሄ ሰው በቅቶታል፣ ጠግቧል ብሎ ለጭንቅላታችን የሚነግርልን ነው። ከዛ በኋላ ከአቅም በላይ ምግብ እንዳንበላ ማለት ነው። ለዚህ ሴማግሉታይድ የGLP-1ን የምንለውን የሱን አስመስሎ ይሰራል ማለት ነው። ለዚህ በኦዜምፒክ ውስጥ የሚገኘው ይሄ ነው ማለት ነው። ለዚህ ኦዜምፒክ በሚጠቀሙበት ጊዜ ሰዎች ይህንን መድኃኒት በሚወስዱበት ጊዜ ምን ይከሰታል መሰላችሁ? ይሄ ሴማግሉታይድ የምንለው ንጥረ ነገር በውስጡ ስላለ እና ደግሞ የመጥገብን ስንጠግብ የሚመነጨው ሆርሞን አይነት ስለሚመስል ምን ይፈጠራል? ምግብ ሳትመገቡ የጠገባችሁ እንዲመስላችሁ ያደርጋል ማለት ነው። ለጭንቅላታችሁ ያንን ስለሚመስል ጭንቅላታችሁ የሚያስበው በቃ ይሄ ሰው ምግብ በልቶ ጠግቧል የሚለውን ነገር እንዲያስብ ያደርጋል ማለት ነው። ይሄ ደግሞ ብዙ አይነት ጉዳቶች አሉት፣ እናወራባቸዋለን። ሌላ ደግሞ ምግብ በምትመገቡበት ጊዜ የተመገባችሁ ምግብ ቀስ በቀስ ወደ ሰውነታችሁ እንዲለቀቅ ያደርጋል። የመድኃኒቱ ሌላው ስራው ይሄ ነው።
ለዚህ አሁን እንደነገርኳችሁ ኦዜምፒክ ይሄን ይመስላል ማለት ነው። ነገር ግን መታወቅ ያለበት ነገር አለ። ኦዜምፒክ የተሰራው መጀመሪያ ላይ ሴማግሉታይድ በመጀመሪያ ስለ ኦዜምፒክ ሳይሆን ሴማግሉታይድ የምንለው ንጥረ ነገር መጀመሪያ ላይ የተሰራው ለሁለተኛው አይነት የስኳር በሽታ ላለባቸው ሰዎች ነው ይሄ መድኃኒት የተሰራው። ነገር ግን ሳይንቲስቶች ወይም ደግሞ ተመራማሪዎች በሚመለከቱበት ጊዜ ይሄንን መድኃኒት የሚወስዱ ሰዎች ክብደታቸው እየቀነሰ መምጣት ጀመረ። ለዚህ ለክብደት መቀነስም ሊረዳ ይችላል ብለው አሰቡ ማለት ነው። ነገር ግን ይሄንን ነገር ሲወሰን ማለት ነው ወይም ደግሞ ይሄ ነገር በቃ ይሁን ለክብደት መቀነሻ ሲባል የተሰራው መድኃኒት ዳይሬክትሊ ኦዜምፒክ አልነበረም፣ ሌላ መድኃኒት ነው ማለት ነው። ኦዜምፒክ አሁን በብራንድ ኔም ነው። ነገር ግን ይሄ መድኃኒት የተሰራው ያለ ሐኪም ትዕዛዝ ሰው እንዲጠቀመው አይደለም፣ ከሐኪም እርዳታ ጋር አብሮ ይሄም ደግሞ ኤክስትሪምሊ በጣም ለሚያስፈልጋቸው ሰዎች ነው እንጂ እንዳሁኑ ሁሉም ሰው አንስቶ እንዲጠቀመው አይደለም። ሌላ ትልቁን ነገር ልንገራችሁ። ኦዜምፒክ ስትጠቀሙ ወይም ደግሞ ይህን መድኃኒት በምትጠቀሙበት ጊዜ ሰውነታችሁ ውስጥ ያለውን ስብ አያጠፋላችሁ። ምንድነው የሚያደርገው? የምግብ ፍላጎታችሁን ይቀንሷል ማለት ነው። ለዚህ ምግብ የማትመገቡ ከሆነ ምን ይፈጠራል? የክብደት መቀነስ መፈጠሩ አይቀርም። ነገር ግን ብዙ ተያያዥ ችግሮች አሉት። የመጀመሪያው ችግር ምንድነው? ይህንን መድኃኒት በምትጠቀሙበት ጊዜ ምን ይፈጠራል? አንደኛ ነገር ምግብ በአግባቡ አትመገቡ። ምክንያቱም ሰውነታችሁ ጠግቧል፣ በቃ ምግብ ፍላጎታችሁ የለም። ለዚህ አስፈላጊ የሆኑ ንጥረ ነገሮችን አታገኙም ማለት ነው። ለዚህ ቅድም መጀመሪያ ላይ ነገርኳችሁ ችግሮች ይከሰታሉ ማለት ነው። ኤሌክትሮላይት አታገኙም፣ ፕሮቲን አታገኙም፣ የተለያዩ ነገሮችን አታገኙም። ለዚህ ይሄ ደግሞ ኢንሪተርን እናንተን ይጎዳችኋል ማለት ነው። ሌላው ነገር ደግሞ ኦዜምፒክን በምታቋርጡበት ጊዜ እየወሰዳችሁ ከነበረ በምታቋርጡበት ጊዜ ያለው ክብደት እንዳለ ተመልሶ ይመጣል። ቢያንስ 4/3 ክብደት ተመልሶ ይመጣል። ከዛ ጋር ተያይዞ የነበረው በምታቆሙበት ጊዜ ስኳር በሽታ ካለ፣ ደም ግፊት በሽታ ኖሮ የተሻሻለ ከነበረ በሙሉ ተመልሶ ይመጣል ማለት ነው። ለዚህ ኦዜምፒክን መውሰድ በፍጹም ከሐኪም ትዕዛዝ ካልሆነ ወይም ደግሞ በሕክምና ክትትል ካልሆነ እናንተ ገዝታችሁ መውሰድ የለባችሁ። ሌላ ነገር ደግሞ አብዛኛው ገበያ ላይ የሚገኘው ካውንተርፊት እንደሆነ ብዙ ጥናቶች አሳይተዋል ማለት ነው። ለዚህ እራሳችሁን የጤና ክራይሲስ ውስጥ መክተት በፍጹም የለባችሁም ማለት ነው። ሌላ ደግሞ ኦዜምፒክን በምታቋርጡበት ጊዜ መጀመሪያ ላይ ቀርቶ የነበረው በመድኃኒቱ ምክንያት ጠፍቶ የነበረው የምግብ ፍላጎታችሁ ተመልሶ ይመጣል። ለዚህ እንደገና ዞራችሁ እዛ ቦታ ላይ ትመለሳላችሁ ማለት ነው። ለዚህ ይሄ የሚሆን ነገር አይደለም። ሌላ ነገር ደግሞ በፍጥነት ክብደት በምትቀንሱበት ጊዜ እንደ ሐሞት፣ ጠጠር ለመሳሰሉ ችግሮች የመጋለጥ እድላችሁ በጣም በሰፊው እየሰፋ ይመጣል። ለዚህ በአግባቡ ወይም ደግሞ በጤናማ መልኩ ክብደት መቀነስ ሁሌም ተመራጭ ነው። ይሄ ጠቃሚ ቪዲዮ ነው ብዬ አስባለሁ። ሁሌም ጤነኛ መንገድን መምረጥ አለባችሁ። የሚጎዳችሁን ሳይሆን ጤነኛ የምትሆኑበትን መንገድ መምረጥ አለባችሁ። በኋላ ላይ ገፍቶ ከሄደ በኋላ ህይወት ከጠፋ በኋላ ጤናችሁን ካጣችሁ በኋላ የፈለገ ነገር ቢመጣ የማታገኙት ነገር ይሆንባችኋል ማለት ነው። ስለዚህ እባካችሁ ጤናችሁን ጠብቁ። ያገኛችሁትን ነገር በሙሉ አትጠቀሙ። ሶሻል ሚዲያ ላይ የሰማችሁት ነገር በሙሉ ትክክል ነው ማለት አይደለም። ለዚህ አንብባችሁ ተመራምራችሁ ተረድታችሁት ነገሮችን መጠቀም አለባችሁ። ሌላ ነገር ደግሞ ሳረሳው የምነግራችሁ ነገር የሰውነታችሁ ስብ ሲቀንስ በፍጥነት ሙጥጥ ያለ ፊት ይኖራችኋል። ሙጥጥ ያለ በጣም የከሳ አይነት ፊት ይኖራችኋል። ያም ደግሞ አንደኛ አስቴቲክሊ የእናንተ ኮንፊደንሳችሁ ይጎዳል። ሌላ ደግሞ ይሄ የጤና ምልክት አይደለም ማለት። ስለዚህ እባካችሁ የጤና መንገዳችሁን አስተካክሉ። ያገኛችሁትን ነገር አትጠቀሙ። በስፖርት በአመጋገብ በማስተካከል በእነዚህ መንገዶች 100% ክብደት ይቀንሳል። ግዴታ ሄዳችሁ መድኃኒት ላይ መድኃኒትን መሞከር የለባችሁም ማለት ነው። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ። ቴንክ ዩ